السلام عليكم ورحمة الله وبركاته ودنا የተከበራችሁ ወንድሞች እንዴት ዋላችሁ ደህና ናችሁ አልহামዱሊላህ እኔ ደህና ነኝ ጠፋው ደግሞ ትላንትና አልገባው አልተመቸኝም ለዛ ነው በዛ ነው የጠፋሁት እንዴት ናችሁ ደህና ናችሁ ወይ ወንድሞቼ ናፈቃችሁኝ ደግሞ እኔ ያለሁላችሁ አልহামዱሊላህ ረብል ዓለሚን አንተም እንኳን ሰላም ሆናችሁልኝ አሁንም ባላችሁበት ሰላማችሁ አላህ በዝዝዝት ያርግልኝ ኢንሻአላህ ኑሮ ሺህ ዓመት አላህ መልካም ስራ ላይ እድሜያችሁ ረጅም ያርግላችሁ ኢንሻአላህ እድሜው ቆይቶ መልካም የሚሰራ ሰው ሁሉ ያርጋችሁ ሁላችንም ያርገን አላህ ኢንሻአላህ እና በተረፈ እንዴት ናችሁ ውሎ እንዴት ነው ስራ አፍያ አማለከ አልহামዱሊላህ ረብል ዓለሚን በሰላም ውሎ በሰላም በሰዓት ላበቃን ጌታ አላሁመ ለከል ሐምድ አላህ ከኛ ምንም አይፈልግም ሐምድና ሽኩር እንጂ ሐምድና ስጁድ ነው እና ጎባ አይፈልግም እሱ አላህ ኢንሻአላህ ይጠብቀን ሁላችንም ካቲማችን ያሳምርልን መላ እንደምንሞት አናውቅም አላህ ኢንሻአላህ ካቲማችን ሁላችንም ካቲማ ያሳምርልን እንዴት ናችሁ አላችሁ አይደል ውሎ ስራ እኛለን አላሁመ ለከል ሐምድ فداك أبي وأمي يا رسول الله فداك روحي ودمي يا نبي الله يا حبيب الله فداك روحي ودمي يا رسول الله فداك روحي ودمي يا حبيب الله يا رسول الله ውድ ነብይ ሳያውቋቸው ባልዋሉበት ሲያነሳቸው ምን ሐዘኔ ቢበረታ ያንቱስ ክብር አይቀንስም እውነት ነው والله የሳቸው ክብር አይቀንስም መቼም እና ፈገግታ ሱና ወለዚህ ለዛ ነው ፈገግታ ይለያችሁ ሰለላሁ ዐለይሂ ወሰለም በነብያችን ላይ ሰላዋት ማውረድ አብዙላችሁ ይጠቅመናል ኢንሻአላህ ጭንቆ ምን ላይም ያላችሁ ሰዎች እንግዲህ የሰው ሀገር ማንንም ሞልቶ አይሞላም የሰው ሀገር ምኖር ሰው ሁሉም ደስተኛ አይደለም የፈለጋ አክል ብር ብኖረው ሀብት ብኖረው والله ሁሉም ሀገሩን ነው መናፍቀው የሰብን አፍቃል አላህ በሰላም በደስታ ለሀገራችሁ ያብቃችሁ والله ነፃነት ክብር ሁሉም ነገር አለ በሀገር ነው አልহামዱሊላህ ደግሞ የኔ አክልም ጤና ሰጥቶን መስራት በጣም ትልቅ ነው ቢሆንም ስንቱ ነው والله ለዱንያ ብሎ ወጥቶ ውጪ የሚቀረው ስንቱ ነው ደግሞ ታሞ የሚመለሰው ስንቱ ነው ባልታወቀ አደጋ በድንገተኛ ሞት እየሞተ ያለው አላህ ከእንደዛ አይነት ሁሉ ሰላም ይበለን ዱንያ ፍለጋ ወጥቶ በዱንያም በዲንም በተቋም በሁሉ ነገር በሰላም በጤንነት ወደ ሀገሩ ይመለሰው አላህ ያርገን والله ጤና በጣም ጥሩ ነገር ነው والله የሰው ልጅ አፍያ ሲኖረው ትንሽ ይመስለዋል ማለት ነው ሱብሃንአላህ ሱብሃንአላህ አላህ ቀልባችን አይቆልፈው ቀልባችን ሁሌ በዝክር በተውሂድ በቁርአን አርጥባው ኢንሻአላህ እና ዝክር አላህ ተጥማ قلوب الله ዝክር والله ቀልብን والله ያረጥባል ማለት ነው والله ሁሌም አላህን አስታውስ ረሱላችን ላይም ሰላዋት እና ብዛ በተውሂዳችንን ጠንክር ረሱላችን ሰለላሁ ዐለይሂ ወሰለም 13 አመት ሁሉ በተውሂድ እየጠሩ ነበር ሱብሃንአላህ አታሄ ሰላት ራሱ ቀጥ ያስፈልጋል አላህን ለመገዛት ወቀት በጀመራ ያስፈልገናል አላህ Subhanahu Wa Ta'ala ሁላችንም በተውሂድ ላይ ያጠንክረን والله ተውሂድ ያለ ያዘሰው ማሻአላህ ላይ ወፈቀው ሰው ነው ማለት ነው ወዳም ወዲህ አይንገዳግድም የመጣ ንፋስ ሶት አይሄድም ንፋስ ራሱ እኮ ሲመጣ ትልቅ ድንጋይ ይዞ አይሄድም
ያው ዝም ብሎ ቆሻሻው ገለባ ነው እንጂ አላህ ከሽርክ ከንፍቅና ከሪያ እሱ ነጃ ይበለን። ሁሉን ነገር ለሚሰራ ለአላህ ብሎ ሚሰራ ሰው አላህ ያርገን። ወላሂ አላህ ሪያን አይወድም። ሪያ በጣም ትልቅ ነገር ነው። የሰው ስራ ያበላሻል። አላህ ከሪያ ነጃ ይበለን። ከትልልቁ ሽርክ ከትንንሹም አላህ ከሁሉም ነጃ ይበለን። ውድ የሀገሬ ልጆች ለአላህ ብዬ የምወዳችሁ ማከብራችሁ እና ኢንሻአላህ በዚህ ብንቋጭ አይሻልም? ወሬ እንግዲህ ስለበዛ ያው በአህያ አይጫንም ይባላል። አላህ ከእናንተ ጋር ይሁን። ለአላህ ብዬ የምወዳችሁ ሁላችሁም ደግሞ ያው ኑረያን ቻናል ስር የምትገኙ ሁሌ ያው እንግዲህ መናገርም ይሰለቻል። ሁላችሁ ለራሳችሁ ለአላህ ብላችሁ ለጓደኛችሁ ሼር እያደረጋችሁ ሰብስክራይብ አብዙልኝ። ወላሂ እስካሁን 60 ሰው 61 ሰው ብቻ ነው። ላዚም 1000 መግባት አለብኝ። 1000 ካልሞላ ካምፓኒው ራሱ ያው ሰብስክራይቡን ያነሳል። ተባበሩን፣ እንተባበር እህት ወንድሞቼ። አላህ ጀዛችሁን ይክፈላችሁ። አትከፍሉበትም። ያው ሱብሃንአላህ አላህ ከምቀኝነት ይጠብቀን። እስቲ ምን አርግላችኋል? እስቲ ሰብስክራይብ አርጉ። በእጃችሁ ነካ አርግታችሁ ያው ላይክ መንካት እና ፎሎ ማድረግ ምንም አይከብድም። አላህ ከእናንተ ጋር ይሁን። እንግዲህ ሁሌም አልጮህባችሁም። ደግሞ ቅርታ ማርጉልኝ ከሰለቻችሁን እና አላህ ጀዛችሁን ይክፈላችሁ። ለእህት ወንድሞቻችሁ ሼር እያረጋችሁ ሰብስክራይብ አብዙልኝ ሳይዘጋብኝ። ጀዛችሁን አላህ ይክፈላችሁ። ለአላህ ብዬ የምወዳችሁ ሁላችሁንም ማለት ነው። ከኔ በላይ ደግሞ አላህ ሱብሃነሁ ወተዓላ ውድድ ያርጋችሁ እና እንዲላችኋለሁ። አላህ ይጠብቃችሁ። አላህ ኢንሻአላህ የሰራችሁት ነገር ውስጥ ሁሉም በረካ አላህ ያርግላችሁ። ጠንክሩ በኢባዳችሁ፣ በሰላታችሁ፣ በኢባዳችሁ ጠንካራ ሁኑ። ጠንካራ ሴት ጠንካራ ወንድ ሁኑ። ያላችሁትን ገንዘባችሁን ደግሞ በአግባቡ አውጡት፣ አታባክኑ። ቶሎ ሰርታችሁ ወደ ሀገራችሁ ግቡ። ያላገባችሁ ቶሎ ግቡ፣ ቶሎ አግቡ፣ ቶሎ ገብታችሁ አግቡ። የሴት ልጅ እድሜ በጣም ትንሽ ነው ወላሂ። ወንድ ያው በመቶ ዓመት ራሱ እሱ እኮ መውለድ ይችላል። እኛ ግን እድሜያችን በጣም አጭር ነው። ለዛ በእድሜያችን እንጠቀምበት። አዱኛ ምንም አትሞላም። በአዱኛ አትጣለሉ ሀባቢ ፍላ ወላሂ። ልጅ በልጅነት አላማራ እና ልጅ ጸጋ ነው። አላህ ኢንሻአላህ ልጅ ይወፍቃችሁ። ያለ ልጅ የላችሁ ቶሎ አግቡና ውለዱ። ያላችሁ ደግሞ አላህ ይበረካ ልጅ ያርግላችሁ። ሳሌ ልጆች እንደ ሰሃባ ልጆች አላህ ያርግላችሁ እና ለአላህ ብዬ ነው የምወዳችሁ። ፊ አማኒላህ ተስፋውን አለ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።